ሰላም ጤና ይስጥልኝ ውድና የተከበራችሁ የስካይ ኒውስ ቤተሰቦች በያላችሁበት ዓለም አቀፍ ማዕዘን ሁሉ ታላቅ ሰላምታችን ይድረሳችሁ እያልን ዛሬ በመላው ዓለም መነጋገሪያ በሆነውና መላውን ሕዝብ ባንዴ ካነቃነቀው እጅግ አስገራሚ አዲስ መረጃ ጋር ብቅ ብለናል። ይህን መረጃ ከሰሙ በኋላም ለዓለም ያላችሁ እይታ ሙሉ በሙሉ እንደሚቀየር እርግጠኞች ነን። ለመሆኑ በዚህ ሰዓት በሚሊዮኖች የሚቆጠሩ ሰዎችን ትኩረት የሳበውና በዓለማችን ላይ ትልቅ መነጋገሪያ እየሆነ ያለው አዲሱ ሚስጥር ምን እንደሆነ ያውቃሉ? ማንም ሰው ሊነግራችሁ ያልፈለገውና እውነታውን ገልብጦ ያሳየውን ይህን አስደናቂ ክስተት ዛሬ በማስረጃ አስደግፈን ወደ እናንተ ልናደርስ ተዘጋጅተናል። እስከ መጨረሻው አብራችሁን ከቆያችሁ መቼም ቢሆን የማትቆጩበትን ትልቅ መረጃ ያገኛሉ። ታዲያ ይህ እጅግ ወሳኝ መረጃ ለሁሉም ሰው እንዲደርስና እናንተም ቀዳሚው ምስክር እንድትሆኑ አሁኑኑ ቪዲዮውን ላይክ በማድረግ ይጀምሩ። ለቻናላችን አዲስ ከሆኑ ደግሞ የደወል ምልክቱን በመጫን ሰብስክራይብ ያድርጉ። እንዲሁም ይህ መረጃ ሌሎች እንዲደርስ ሸር ማድረጉን እንዳይረሱ። አሁን በቀጥታ ወደ ዝርዝር መረጃው እንለፍ። አብራችሁን ቆዩ። በአንድ በኩል የጦርነት ነጋሪት እየተጎሰመ ባለበትና በሌላ በኩል ደግሞ የምርጫ ሳጥኖችና ኮረጆች በታንክና በክላሽንኮቭ ታጅበው በሚንቀሳቀሱበት በአሁኑ ወቅት ኢትዮጵያ ፖለቲካዊ ትኩሳትና ወታደራዊ ግጭቶች አገሪቱን ወደ ከፋ ቀውስ ውስጥ እየገፋት ይገኛሉ። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ በአንድ በኩል እጅግ አውዳሚ የሆኑ የእርስ በርስ ውጊያዎች በኦሮሚያና በአማራ ክልሎች እየተካሄዱ ባለበት በተመሳሳይ ሰዓት ብልጽግናው መንግስት ሀገራዊ ምርጫ እያካሄድኩ ነው በሚል ዲሞክራሲያዊ ድራማውን እያሳየ ይገኛል። የብልጽግናው መዋቅርና ካድሬዎች ምርጫው ነጻ ፍትሃዊና ዲሞክራሲያዊ ነው ከሚለው የተለመደው ፕሮፓጋንዳቸው ወጥተው አሁን ላይ በዋናነት ድምጽ መስጫ ጣቢያዎችን መክፈት መቻላቸውን ብቻ እንደ ትልቅ ስኬት እየቆጠሩና ደስታቸውን እያጣጣሙ ይገኛሉ። ይሁን እንጂ ይህ በጦርነት የታጀበ የምርጫ ሂደት በዓለም አቀፍ ደረጃ ከፍተኛ ትዝብትና ውግዘትን ያስተናገደ ሲሆን አገሪቱ ከምርጫ ድግስ ይልቅ አሳሳቢ ወደሆነ የሽግግር መድረክ መሻገር እንዳለባት ፖለቲካ ተንታኞችና ፋኖ አመራሮች በስፋት እየገለጹ ይገኛሉ። የምዕራፋኑ አመራሩ ራስ አርበኛ ዘመነ ካሴ ከሰሞኑ ባስተላለፉት እጅግ ቁርጠኛና ወቅታዊ መልእክት መጪዎቹ ጥቂት ወራት ለአገዛዙ ፍጻሜና ለሕዝቡ ነጻነት ፍጹም ወሳኝና ስትራቴጂካዊ የሆኑ የትግል ምዕራፎች መሆናቸውን በይፋ አውጀዋል። ብልጽግናው አገዛዝ ጦር መሳሪያን በህዝብ ላይ ደግኖና አማራጭ አሳጥቶ ምረጡኝ የሚልበት ትርኢት ዕለታዊ መገለጫው መሆኑን የጠቀሱት ዘመነ ካሴ አገዛዙ ራሱ እጩ፣ ራሱ አስመራጭ፣ ራሱ ደግሞ ተመራጭ የሆነበትን ድራማ እያከናወነ ይገኛል ብለዋል። የአራት ኪሎ ስብስብ ከ5 ዓመት በፊት ያከናወነውን የምርጫ ድግስ እንኳን በደነገገው መልክ ማሰናዳት ተስኖት በየአዳራሹ ካድሬዎችን ሰብስቦ ከአብይ ማንን ትመርጣላችሁ የሚል ቀልድ ውስጥ መግባቱን የፋኖ አመራሩ በምሬት ገልጸዋል። የአሁኑ የምርጫ ሂደት ዲሞክራሲያዊ ስምምነት የሌለው ካድሬዎች አስቀድሞ ኮረጆችና የምርጫ ካርዶችን ሞልተው ያስቀመጡበትና በአብዛኛው እናቶችና አረጋውያንን ለፎቶና ለቪዲዮ እይታ ብቻ ወደ ጣቢያዎች እንዲወጡ የተደረገበት የፖለቲካ ቲያትር መሆኑን በተጨባጭ አስረድተዋል። በአሁኑ ሰዓት በአማራ ክልል የተለያዩ ቀጠናዎች ማለትም በጎንደር አርማጮ፣ በደንቢያ፣ በሳንካ እንዲሁም በሰሜን ሸዋ ደብረ ብርሃን አቅራቢያ አርማበር፣ ዶሎና ከለላና ደገና አካባቢዎች እጅግ ብርቱ የሆኑ ውጊያዎችና ጥቃቶች እየተካሄዱ መሆኑ ተረጋግጧል። ፋኖ ከሰሞኑ የጣለውን የወታደራዊና የመንገዶች እንቅስቃሴ ገደብ በአግባቡ መተግበሩና አገዛዙ የተሸሸገ የሽብር ዕቅድ ማክሸፍ መቻሉን የገለጹት ራስ አርበኛ ዘመነ ካሴ በአሁኑ ወቅት የፋኖ መዋቅር በአንድ እጁ ድርጅታዊ ጥንካሬውን እየገነባ በሌላ እጁ ደግሞ ስትራቴጂካዊና ወታደራዊ ፖለቲካዊ ዕቅዶችን በጥልቀት ነድፎ እየተንቀሳቀሰ መሆኑን አስታውቀዋል። ህዝባችን በሀያላን ሀገራት ድሮኖችና በዘመናዊ መድፎች የመግደል አቅም መከራያ በሆነበት በዚህ ዘመን በአንድነት መቆም የወቅቱ ግዴታ መሆኑና ከተባበርን ይህንን ቅሽም ጠላት እናንበረክከዋለን ሲሉ ጥሪያቸውን አስተላልፈዋል። እንዲሁም ፋኖ ከቀጠናውና ከዓለም አቀፍ ኃይሎች ጋር የሚያደርገው ግንኙነት ፍጹም ጤናማውና የነገውን መንግስታዊ ኃላፊነት ታሳቢ ያደረገ ስትራቴጂካዊ አካሄድ መሆኑን አመላክተዋል።
የብልጽግናን የምርጫ ድግስ በተመለከተ የተለያዩ ዓለም አቀፍ ተቋማትና ታዋቂ የዜና ማሰራጫ አውታሮች የሚያወጡት አውዳዊ ሪፖርትና ትንተናም ቀጥሏል። ታዋቂው የሲኤንኤን የዜና ተቋም ባወጣው ዘገባ ከኖቤል የሰላም ተሸላሚነት በፍጥነት ተሻግረው አገሪቱን ወደ እርስ በርስ ጦርነት መሪነት የከተቱት ዶክተር አብይ አህመድ በዚህ አስከፊ ሁኔታ ውስጥ እንደገና እየተመረጡ ነው ሲል ዘግቧል። አፍሪካ ኢንተለጀንስ በበኩሉ አገዛዙ የስሙላ ተቃዋሚዎችን ፓርላማ ለማስገባትና ጨቋኝነቱን ለመሸፈን ሲል በተወሰኑ የአቪዬሽንና የኢዜማ አመራሮች ቦታዎች ላይ እጩዎችን ሳይመድብ አስቀድሞ ውጤቱን የወሰነበትን ስልት በዝርዝር አጋልጧል። የቀድሞ የቢቢሲ ጋዜጠኛ ማርቲን ፕሎት ምርጫው በተለይ ግጭት ባለባቸው አካባቢዎች ህዝብ ሳይሳተፍበት የምርጫ አስፈጻሚዎችና ካድሬዎች ከዋዜማው ጀምሮ ኮሮጆቹን ሲሞሉ እንደነበርና ሂደቱ ለካሜራ እይታ ብቻ የተዘጋጁ ቲያትር መሆኑን መስክረዋል። ከዚህ ጋር ተያይዞ ኢኮኖሚስት፣ አልጀዚራ፣ ቢቢሲና አምነስቲ ኢንተርናሽናል ሂደቱ ሙሉ በሙሉ ውድቅ ሲያደርጉት የብልጽግና ውጭ ጉዳይ ኢንስቲትዩት ግን በአስተዳደሩ ላይ የተቀናጀ ሐሰተኛ መረጃ ዘመቻ ተከፍቶብኛል በሚል ማስተባበያ ለመስጠት እየሞከረ ይገኛል። በሌላ በኩል በኦሮሚያ ክልል የተለያዩ አካባቢዎች የሚደረጉት እጅግ ከባድ ውጊያዎችና ወታደራዊ ግጭቶች በአስፈሪ ሁኔታ ቀጥለዋል። የኦሮሞ ነጻነት ጦር ኦላ ባወጣው መግለጫ በአንድ ሳምንት የመንገድና የትራንስፖርት እንቅስቃሴ ገደብ ኦፕሬሽኑ በርካታ ወረዳዎች መቆጣጠሩን፣ በመቶዎች የሚቆጠሩ የፖለቲካ እስረኞች ማስፈታቱና ኢትዮ ጅቡቲ ዋና ዋና መንገድ መዝጋቱን አስታውቋል። በሁለተኛው ቀን ወታደራዊ ኦፕሬሽኑ በጨርቆስ ከተማ በሚገኝ ወታደራዊ ካምፕ ላይ በተፈጸመው ጥቃት 68 የመንግስት ወታደሮች መገደላቸውና 78 መቁሰላቸውን እንዲሁም በምዕራብ ሐረርጌ ዳሮ ላሚሶ ካምፕና በአንጫ አካባቢ የምርጫ ጥበቃ በሚንቀሳቀሱ ኮማንዶች ላይ የደፈጣ ጥቃት መፈጸሙን ይፋ አድርጓል። በጥቃቶቹ ሳቢያ በደርዘን የሚቆጠሩ የመንግስት ተሽከርካሪዎች መውደማቸውና በሺዎች የሚቆጠሩ የሚሊሻ አባላት መማረካቸውን የገለጸው የነጻነት ጦር አዛዡ ጃልመሮ አገዛዙ የምርጫ ቁሳቁሶችና ወታደሮችን ለማጓጓዝ የጦር ሄሊኮፕተሮችን ለመጠቀም መገደዱን ጠቁሟል። በዚህ የሰቀቀና የጦርነት ድባብ ውስጥ መንገዶች ላይ የሚንቀሳቀሱ ተራራው ህዝብና ተጓዦች ከሞት ይተርፉ ዘንድ በሃይማኖታቸው ሲጸልዩና ፍጹም የስነ ልቦና ቀውስ ውስጥ ነው ሲያለቅሱ በቪዲዮ ተመላክቷል። በዚሁ አስከፊ ወታደራዊ ትኩሳት መካከል በጎንደር ከተማ በደረሰ ድንገተኛ ፍንዳታ የተማሪዎች ህይወት ማለፉና ከ30 በላይ መቁሰላቸው ታውቋል። አሰቃቂው ክስተት ያጋጠመው በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ግቢ ውስጥ ሲሆን ተማሪዎቹ እሁድ ምሽት የአርሰናል ሻምፒዮንስ ሊግ የእግር ኳስ ጨዋታ በፕሮጀክተርና በቴሌቪዥን በታጨቀ አዳራሽ ውስጥ እየተከታተሉ ባለበት ወቅት ነው። በአይን ምስክር ተማሪዎች ገለጻ መሰረት የመጀመሪያው ጨዋታ ክፍለ ጊዜ ተጠናቆ ለረፍት ሊወጡ ሲል መጀመሪያ የሮኬት አይነት ድምፅ ተሰምቶ ወዲያውኑ አዳራሹን ያዳፈነ የመብረቅ ያህል የከበደ ፍንዳታ ተከስቷል። በፍንዳታውና በተፈጠረው ከፍተኛ መጨናነቅና መረጋገጥ ሳቢያ የሶስት ተማሪዎች ህይወት ወዲያውኑ ያለፈ ሲሆን 3 ሌሎች ደግሞ በጽኑ የመቁሰል አደጋ ላይ እንደሚገኙና ከ30 በላይ የሚሆኑት ቀላልና መካከለኛ ጉዳት ደርሶባቸዋል ተብሏል። ጥቃቱን የፈጸመው አካል ማን እንደሆነ እስካሁን በይፋ ባይታወቅም የመንግስት የጸጥታ ኃይሎች በዩኒቨርሲቲው ግቢ ውስጥ ከፍተኛ ፍተሻና አፈሳ መጀመራቸውና የተገደሉት ተማሪዎች አስክሬን ወደ የቤተሰቦቻቸው መላኩ ተረጋግጧል። ወደ ትግራይ ክልል ስናምራ የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በግንቦት 16 ቀን ጀምሮ ለአንድ ሳምንት ያህል ሲካሄድ የቆየውን አስቸኳይ ስብሰባ አጠናቆ በከፍተኛ አመራሮቹ ላይ ጠንካራ የዲሲፕሊን እርምጃ መውሰዱን በይፋ አስታውቋል። ድርጅቱ ያለበትን ወቅታዊ ውስጥ ችግሮች፣ የአመለካከትና የአሰራር ጉድለቶች ያለአንዳች ምሕረት መገምገሙ የጠቀሰው መግለጫው የህዝቡን ደህንነት ለማረጋገጥና የትግራይ ሉዓላዊነት ግዛት ለማስከበር የአመራር ብቃቱን ማደስ ማስፈለጉን ገልጿል። በዚህም መሰረት ጉዳዩ ቅርበት ያላቸው ውስጥ ምንጮች እንደጠቆሙት ፍስሐ አስፊሃና ሰለሞን ኪዳነ ከስራ አስፈጻሚነት ሙሉ በሙሉ የተነሱ ሲሆን በእነሱ ምትክ የትምህርት ቢሮ ኃላፊው ኪሮስ ጉሼና ተወልደ ገብረ ጻዲቅ ተተክተዋል። እንዲሁም ወይዘሮ ወልያ፣ አቶ ተክለ ወዲና አቶ አለም የተባሉ ከፍተኛ አመራሮች በከባድ ማስጠንቀቂያ የታለፉ ሲሆን ድርጅቱ በአዲስ መልክ የክልል ካቢኔ ሽግሽግና የአመራር ለውጥ እንዲደረግ የትግራይ ምክር ቤትን በይፋ መጠየቁ ታውቋል። የሀገሪቱ ከፍተኛ ወታደራዊ አመራሮች በየአዳራሹ ስብሰባ ጠርቶ በተደጋጋሚ ስሙን የሚያነሱትና 4 ኪሎን መንበር በእጅጉ ያናጋው አዲሱ የጽምዶ ኃይል ስጋት ምን ሊያመጣ ይችላል? ፊልድ ማርሻል ብርሃኑ ጁላ ከ1000 በላይ የዚሁ ጥምረት ወታደሮችን መደምሰሳቸውና ወደ ትግራይ እንዲመለሱ ማድረጋቸውን በይፋ የተናገሩበት ዜና መላው ሀገሪቱን አስደምሟል። ይህ በእንዲህ እንዳለ ግን በአማራ ክልል ምርጫው ከመካሄዱ በፊት ኮረጆች አስቀድመው በካርድ የተሞሉ መሆናቸውና የትራንስፖርት መንገዶች ሙሉ በሙሉ በመዘጋታቸው አገዛዙ ሌላ ታላቅ ቀውስ ውስጥ
ከቶታል። ከሀገር ውስጥ ጦርነት አልፎ የብልጽግና መንግስት ድሮኖች አሁን ደግሞ በጎረቤት ሱዳን ምድር ተመተው መውደቃቸው ዲፕሎማሲያዊ ጥረቱን አባብሶታል። የሱዳን ጦር 8 ሚሳኤሎችን የታጠቀና በአዲስ አበባና በአቡዳቢ መንግስት የሚደገፈው የአርኤስኤፍ ድሮን መጥቶ መጣሉን የገለጸ ሲሆን በዓለም አቀፍ ደረጃ በኢትዮጵያውያን ግብር የሚገዙ ድሮኖች በባዕድ ሀገር መውደማቸው ከፍተኛ ጫና እያሳደረ ይገኛል። በዓለም አቀፍ ዜና ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክሌር ስምምነት ይበልጥ እንዲጠነከር አዲስ የድርድር ማዕቀፍ የላኩ ሲሆን ኢራን በበኩሏ በሆርሙዝ ወሽመጥ ላይ የሚደረግን ማንኛውንም የውጭ ጣልቃ ገብነት በወታደራዊ እርምጃ እንደምትቀጣ አስጠንቅቃለች። ይህ በየአቅጣጫው የተከፈተው የእርስ በርስ ጦርነት የታገቱት መንገዶችና አስቀድመው እየተሞሉ ያሉት የምርጫ ኮረጆች የሀገሪቱን ቀጣይ ዕጣ ፈንታ ወዴት ይወስዱታል ተብሎ ይጠበቃል። መንግስት በምርጫ ሰላም አለኝ የሚለውና የጦር አዛዦች በየቀኑ በሺዎች የሚቆጠር ህዝብ ተደመሰሰ እያሉ የሚናገሩት ተቃርኖ ለምን ይሆን? የእናንተን ሀሳብና አስተያየት ከታች ባለው ኮሜንት መስጫ ላይ ያጋሩን። በኢትዮጵያ ወታደራዊ ታሪክ ታይቶ የማይታወቅና የ4 ኪሎ መንገድ በእጅጉ ያደናጋ አዲስ የኃይላት ጥምረት ተፈጠረ። ብልጽግና አገዛዝ ስጋት ፈጥሩብኛል እያለ ደጋግሞ ሲገልጹ የነበረው ፋኖና የትግራይ ኃይሎች ቲዲኤፍ በጋራ በመሆን በራያና ዋግምራ አቅጣጫዎች ሰፊ ስልሳዊ ቦታዎችን ሙሉ በሙሉ መቆጣጠራቸው ተሰምቷል። አገዛዙ ይህንን አዲስ ጥምረት ለመመከት በሚሊሻዎች ላይ ክተት እያወጀ ባለበት በዚህ ሰዓት ግንባሩ ላይ የተቀሰቀሰው ከባድ ውጊያ መላው ሀገር በከፍተኛ ድጋጤ ውስጥ ጥሏታል። ጦርነቱ መፋፋም በዚሁ ሳይበቃ የፋኖ ኃይሎች በራያ ላስታና ግና ግንባሮች ላይ ድንገተኛ መጠነ ሰፊ ጥቃት በመክፈት 250 በላይ መንግስት ጦር አባላትን መደምሰሳቸውን ይፋ አድርገዋል። በዚህ እጅግ አስገራሚ ወታደራዊ ስኬት ስትራቴጂካዊ ጠቀሜታ ያላትን የተኩለሽ ከተማና ስንቅ ባላ የነበሩት ሁለት ትልቅ ወታደራዊ ካምፖች እንዲሁም አባይ ጋሪያው ና ሙጃ ከተሞችን ካገዛዙ ጦር ሙሉ በሙሉ ነፃ ማውጣት ችለዋል። በደብረ ብርሃን ዙሪያና በቆቦ አካባቢዎችም በተመሳሳይ ሁኔታ የእርስ በርስ ግጭት ተይሎ የቀጠለ ሲሆን ምዕራብ ፋኖ ብሔራዊ ንቅናቄ ለ5 ቀናት የሚቆይ ሙሉ የህዝብ እንቅስቃሴ ገረብ መጣሉን ተከትሎ ከባህር ዳር፣ ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አውቶቡሶች፣ ትራንስፖርቶች ሙሉ በሙሉ ስራ አቁመው ከተሞች ጭልጥ ያሉ ምድረ በዳ ሆነዋል። በኦሮሚያ ክልልም ቢሆን ሁኔታው ከዚህ የተለየ አይደለም። የኦሮሞ ነጻነት ሰራዊት ከአገዛዙ ጦር ጋር የሚያደርገው ደም አፋሳሽ ውጊያ በከፍተኛ ሁኔታ ቀጥሏል። በዚህ ውጊያ ሳቢያ ንጹሃን ዜጎች ለከፋ አደጋ እየተጋለጡ መሆናቸው የተገለጸ ሲሆን ሰብአዊ እርዳታ የሚያቀርቡ ድርጅቶችና የአምቡላንስ እንቅስቃሴዎች ሙሉ በሙሉ በመገደባቸው ከፍተኛ ሰብአዊ ቀውስ ተከስቷል። በተጨማሪም በኮሬና በምስራቅ ጉጂ አዋሳኝ አካባቢዎች አዲስ የተቀሰቀሰው ግጭት እየተባሰ በመምጣቱ በሺዎች የሚቆጠሩ አካባቢ ነዋሪዎች ቀያቸውን ጥለው እየተፈናቀሉ ይገኛሉ። በሌላ በኩል ደግሞ የኦሮሞ ነጻነት ጦር በወሰደው እጅግ አስደናቂ ወታደራዊ እርምጃ ወሳኝ የኢትዮ-ጅቡቲ የንግድ መተላለፊያ መስመር ሙሉ በሙሉ መዝጋቱና በተለያዩ ወረዳዎች ከ500 በላይ ፖለቲካ እስረኞችን ከወህኒ ቤት ሰብሮ ማስፈታቱን በይፋ አስታውቋል። በምዕራብ ሸዋ በአርሲና በወለጋ በኩል በመቶዎች የሚቆጠሩ የመንግስት ወታደሮች መገደላቸውና መቁሰላቸውን የገለጸው የነጻነት ጦር አዛዥ ኮማንደር ጃልምሮ እርምጃው በኃይል ለውጥ እስኪመጣ ድረስ ተጠናክሮ እንደሚቀጥል ዝተዋል። ፖለቲከኛው ጃዋር መሐመድም በግልሉ ህዝብ ሳይመርጥ ሚሊሻዎች በየቤቱ እየዞሩ የምርጫ ካርዶችን በግዳጅ የሰበሰቡ ናቸውና ካቢኔ በራሱን ኮረጆ ለመሙላት እያሴረ እንደሚገኝ ይፋ አድርጓል። በዓለም አቀፍ ደረጃ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ በጥቃቶችና በድሮኖች ታጅቦ ቀጥሏል። የአሜሪካው ማዕከላዊ ሴንትኮም ጎርኩና ቃሽም በተባሉ የኢራን ይዞታዎች በተለይም የራዳርና ድሮን መቆጣጠሪያ ማዕከላት ላይ አጸፋና ራሱን የመከላከል ጥቃት መፈጸሙን አስታውቋል። በአንጻሩ የኢራን አብዮታዊ ዘበኛ ጥቃቱ በተነሳበት የአሜሪካ የጦር ሰፈር ላይ ኢላማ ማድረጉና የኩዌት መከላከያም የጠላት ሚሳኤሎችና ድሮኖችን ማክሸፉን ገልጿል። ይሁን እንጂ ዋይት ሃውስ በይፋ ባያረጋግጠውም የፕሬዝዳንት ዶናልድ ትራምፕ አስተዳደር በ3 ወራት በፊት የጀመረውን ይህን ግጭት ለመቋጨትና የሆርሙዝ ወሽመጥን ዳግም ለመክፈት የሚያስችል የተኩስ አቁም ስምምነት ለማሻሻል ፍላጎት እንዳለው አክሲዮስ የተባለው ሚዲያ ዘግቧል። ይህ ስምምነት ከተተገበረ ለኢራን ከፍተኛ የማዕቀብ እፎይታን ከመስጠቱም በላይ ታገደባትን በቢሊዮን ዶላር የሚቆጠር ሀብት እንድታገኝ የሚያስችል ቢሆንም የኢራኑ ዋና ተዳዳሪ መሐመድ መብታቸው ሙሉ በሙሉ ካልተከበረ ስምምነቱ እንደማይፈርሙ አስታውቀዋል። ውድና የተከበራችሁ የቻናላችን ቤተሰቦችና የኢትዮጵያ ሕዝባዊ ድምጽ ተከታታዮች ወቅታዊ እውነተኛ መረጃዎችን በፍጥነት በጥራት ወደ እናንተ ማድረሳችን እንድንቀጥል እናንተ ድጋፍ ለኛ እጅግ ወሳኝ ነው። ስለዚህም አሁን የቻናላችን ሰብስክራይብ በማድረግ ቪዲዮ ላይክ እና ሼር በማድረግ ሌሎች እንዲደርስ እንድታደርጉ
ታላቅ አክብሮት እንጠይቃለን። በሀገራችን ወቅታዊ ጦርነት፣ የምርጫ ቲያትር፣ በጎንደር ዩኒቨርሲቲ በደረሰው አሰቃቂ ፍንዳታ እንዲሁም በትግራይና በዓለም አቀፍ ጉዳዮች ዙሪያ ያላችሁን ማንኛውንም አስተያየት፣ ስሜትና ትዝብት ከታች ባለው የኮሜንት መስጫ ሳጥን ውስጥ በነጻነት እንድታካፍሉ እንጋብዛለን። ሀሳባችሁን ለቀጣይ ስራችን ብርታት ይሆነናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለወደፊቱ እንደዚህ ያሉ ፈጣን፣ ትኩስና ተጽዕኖ ፈጣሪ መረጃዎችን በፍጹም እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ ደወል ምልክቷን ተጭነው ቤተሰብ ይሁኑ። ይህንን ቪዲዮ ለወዳጅ ዘመዶ ሸር በማድረግም እውቀቱ ተካፋይ ያድርጓቸው። በቀጣይ እጅግ አስገራሚ በሆኑ ሌሎች መረጃዎች እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ስካይ ኒውስ፣ እውነትን ከምንጩ